ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኒዓለም ታምር ሠራ በማየ ቃና መድኃኒዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ
ድንግል ማርያም ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም በማየ ቃና ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ መንፈስ ቅዱስ ላዕለ መራዊ ወመራት ወመራት ላዕለ መራዊ ወመራት ላዕለ መራዊ ወመራ ወረደ መንፈስ ቅዱስ መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ላዕለ ወመራት ላዕለ መራዊ ወመራት ላዕለ መራዊ ወመራ Yeah.
Amen.
የቅዱሳን አባቶቻችን አምላክ ስሙ የተመሰገነ ይሁን። እንዲሁም የድህነታችን መሰረት የሆነችው እናታችን ቅድስት ድንግል ማርያም የጸጋ ምስጋና ለሷ ይሁን። የበዓሉ ባለቤት የሆኑት ክቡራን ሙሽሪትና ሙሽራው እንዲሁም ለበዓሉ ድምቀት የሆኑት ሚዜዎቹ፣ ክቡራን አባቶች፣ እናቶች፣ የዚህ ሰርግ ታዳሚዎች እንዲሁም የእውቀት ብርሃን ሰንበት ትምህርት ቤት በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? አሜን። እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ለተወሰነ ደቂቃ ነው ከኔ ጋር የምንቆየው። ሙሽሮቹን በተመለከተ እንዲሁም ቅኔ አቀርባለሁ። የማቀርበው በግዕዝ ነው። ቅኔው በግዕዝ ስለሆነ አይሰማንም ካላችሁ ደግሞ ትንሽ ግጥም አዘጋጅቼላችኋለሁ። ሁሉንም በተመለከተ ስማችሁ ሲጠራ ነቃ ነቃ ማለት ነው የሚጠበቅባችሁ። ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም መኑሂ ኢይክል ተፈጥሮ መላእክት አቅልሎ መኑሂ ኢይክል ተፈጥሮ መላእክት አቅልሎ በእንተ ሀሎ ገብርኤል እስመ ሚካኤል ሀሎ በልስቲ በእንተ ሀሎ ገብርኤል እስመ ሚካኤል ሀሎ። ኧረ ገና ስንጀምረው በእንተ ሀሎ ገብርኤል እስመ ሚካኤል ሀሎ። ሚካኤል ባለበት ገብርኤል አለ። የመላእክት ተፈጥሮ ረቂቅ ስለሆነ ማንም አይመረምረውም። መኑሂ ኢይክል ተፈጥሮ መላእክት አቅልሎ በእንተ ሀሎ ገብርኤል እስመ ሚካኤል ሀሎ። ያው ዛሬ ቀኑ ገብርኤል ነው፣ ሙሽራው ሚካኤል ስለሆነ በአንድ ላይ ተዋሉ፣ አንድ ቀን ዋሉ ማለት ነው። ምንም የሚቸግራቸው ነገር የለም። እስመ ሚካኤል ሀሎ ሚካኤል ሀ ንስዕር በአብዝሖ ብዙኅ ጸሎት ሚካኤል ሀ ንስዕር በአብዝሖ ብዙኅ ጸሎት እስመ ሚካኤል ቅዱስ ወሰይፈ ምሕረቱ ቅዱስ ትበላለች። እስመ ሚካኤል ቅዱስ ወሰይፈ ምሕረቱ ቅድስት ልንበሉላት ሚካኤል ሀ ንስዕር በአብዝሖ ብዙኅ ጸሎት በድጋሚ ሚካኤል ሀ ንስዕር በአብዝሖ ብዙኅ ጸሎት እስመ ሚካኤል ቅዱስ ወሰይፈ ምሕረቱ ቅድስት ይላታል። ለጸላኤሃ ሞአቶ መራተ ሥጋ ለጸላኤሃ ሞአቶ መራተ ሥጋ ነፍስይተ ሰናይ መዓዛ እስመ ኩለሄ ትስዕር ስእለ ሚካኤል ሂዛ ነው እንጂ እስመ ኩለሄ ትጼሊ ስእለ ሚካኤል እሂዛ ሚ ሰናይ ለመራተ ሥጋ ሚ ሰናይ ለዘዚአነ መራት ሚ ሰናይ ላህያ ለዘዚአነ መራት በወርቀ ህርየ ስርጉት አኮኑ ወበልብሰ መርዓት ትርሲት በላት። ከመካከላቸው አንዷ በወርቀ ህርየ ስርጉት አኮኑ ወበልብሰ መርዓት ትርሲት ሚዜዎቹ በወርቀ ህርየ ስርጉት አኮኑ ወበልብሰ መርዓት ትርሲት እንድትነቁ አማርኛውን ሞክር እንዴ! የጭብጨባ ትንሽ ቀዝቀዝ ብሏል። ወበልብሰ መርዓት ትርሲት ወበልብሰ መርዓት ትርሲት ዘማሪት ቅድስት እያለች ዘመረች። ዛሬስ ሲዘመር ነበር። ዘማሪት ቅድስት እያለች ዘመረች። ዛሬስ ሚካኤል መልአክ አባቴ ይለይብኛል ለኔስ ነው አንተ ዘምሮ ጠጣ መሰለኝ ልክ ዘማሪት ቅድስት እያለች ዘመረች። ዛሬስ ሚካኤል መልአክ አባቴ ይለይብኛል ለኔስ ሚካኤል መልአክ አባቴ ይለይብኛል ለኔስ አለች። የተጠራችሁ ሰዎች በስርዓቱና በሕጉ የተጠራችሁ ሰዎች በስርዓቱና በሕጉ ከጥቅጥቅ ጨለማ ይልቅ እውቀት ብርሃንን ፈልጉ በላቸው። ከጥቅጥቅ ጨለማ ይልቅ
የእውቀት ብርሃን ፈልጉ፣ የእውቀት ብርሃን ፈልጉ። አምላኪየ አምላኪየ ገይሳሌከ ጸምዓት ነፍሴ ለከ ለመራት ድንግል እንተ አልባቲ ወለተ ዳዊት ወቅስራ ለመራት ድንግል ወለተ ዳዊት ወቅስራ ሚካኤል መራዊ በክነፍ ሰወራ በለስቲ ሚካኤል መራዊ በክነፍ ሰወራ እስመ አልባቲ ብዙ ሙስና ወይ ሀለዋ መከራ ትላት ምንድን ወይ ሀለዋ መከራ ያሳስበኛል እኔን የቂርቆስ ሙሽራ ነገር ያሳስበኛል እኔን የቂርቆስ ሙሽራ ነገር ሳያውቅ በሕፃንነቱ ሁሉንም ምስጢር ጥለውታልና እጅግ ወደሚነድ እሳት ትዳር ነዋ። ጥለውታልና እጅግ ወደሚነድ እሳት ትዳር አንፈራጸት ዮም አንፈራጸት አንጌሌናዊት ዘሐልቀ ወተፈጸመ ፈቃዳ በልብሰ ነበልባል በልብሰ ነበልባል ግቡ ምስመ ተመራ ወልዳ ትልድ በልብሰ ነበልባል ግቡ ምስመ ተመራ ወልዳ ወይ ወበሃ ይብልዋ ሕይወት ወዳይን ለአንጌሌናዊት አዝማዳ ፍታ ሊተ እግዚኦ ወተበቀል በቀለየ ግዕዙ እያልተሰማችሁ ስለሆነ ልጨርሰው መሰለኝ። ፍታ ሊተ እግዚኦ ወተበቀል በቀለየ መኑ የአምን ነገረ ዚአነ መኑ የአምን ነገረ ዚአነ ቅድመ አሕዛብ ወሕዝብ እመተናገርነ ወዜናውነ ኩሎ ነገረ ሀበ ንብል ንሕነ ሚካኤል ተመርጦ ቅድመ ሰሙ ቅድመ ነጋዲ ከብካበ በላይ ነዋ። ሚካኤል ተድሮ ሰርግ በላነ ብንል ማን ያምነናል ነው? ሚካኤል ይዳራል ግሩም ነው ይህ ምስጢር በእውነት። መኑ የአምን ነገረ ዚአነ ቅድመ አሕዛብ ወሕዝብ እመተናገርነ ወዜናውነ ኩሎ ነገረ ሀበ ንብል ንሕነ ሚካኤል ተመርጦ ቅድመ ሰብ ወቅድመ ነጋዲ ከብካበ በላይነ ወሊቀ መላእክት ሚካኤል ወሊቀ መላእክት ሚካኤል ውስተ ንሃ ሰማይ ከብካብ ተወከፍ ጸሎተ ነበልጃል ውስተ ንሃ ሰማይ ከብካብ ተወከፍ ጸሎተነ ንሕነሂ አረ ነፃነት በኋላ በግጥሙና እልል በሉላት እንጂ ወሊቀ መላእክት ሚካኤል ውስተ ንሃ ሰማይ ከብካብ ተወከፍ ጸሎተነ ለዓለም ወለዓለመ ዓለም ንሕነሂ ክርስቲያን ድኅረ ሞተ ከብካብ ሞትነ ትንሣኤ ሙታን አቅም ወዘር ንትነሣ ህለወነ ነው። ትንሣኤ ሙታን እንነሳለን። ትንሣኤ ሙታን አቅም ወዘር ንትነሣ ሃለወነ ወከመ እስመ ከመ እንስሳ ምጉተ እስመ ይንተርፍ ንሕነ ድኅረ ንፋተ ቀርብ ተመርዖ ንትነሣ ትንሣኤነ ድኅረ ንፋተ ቀርብ ተመርዖ ንትነሣ ትንሣኤነ። አሁን ትንሽ ግጥሟን እንሞክርና እንጨርሳለን። እስኪ ልጻፍ ግጥም እንዳው በስማም ብዬ። አሁን እዚህ ላይ ብዙ ስሞች ተካተዋል። ህብር የሚባል አለ፣ ሰምና ወርቅ የሚባል አለ። ይህንን ሁሉ ባስመለከተ ብዙ ስሞች ተካተዋል። ስማችሁ ሲጠራ ቤት በሉ። እስኪ ግጥም ልጻፍ እንዳው በስማም ብዬ። እስኪ ግጥም ልጻፍ እንዳው በስማም ብዬ ለሙሽሪት እናት ወይዘሮ ሸዋዬ ነው ባጭሩ። ባጭሩ ነው፣ ረዝም መሄድ አያስፈልግም። እስኪ ግጥም ልጻፍ ነው ሲጠራ ስማቸው። እስኪ ግጥም ልጻፍ እንዳው በስማም ብዬ ለሙሽሪት እናት ወይዘሮ ሸዋዬ ካልኩ በኋላ ሙሽራው ንጉሱ ሙሽሪት ንግስት ሙሽራው ንጉሱ ሙሽሪት ንግስት ተወልደው በደስታ ከእናት ከአባት እድሜያቸው ሲደርስ ለእውቀት ትምህርት ለሰፋ አእምሮ ለታላቅ እውቀት ሁሌም እየተጉ በቀን በሌሊት ካደጉ በኋላ በሰንበት ቤት ካደጉ በኋላ
በሰንበት ቤት ጋብቻን ፈጸሙ በሕግ በሥርዓት ነው። ጋብቻን ፈጸሙ በሕግ በሥርዓት። ስሙኝ ልንገራችሁ አንድ ጊዜ ዘመዱ ምግበ ሥጋን ብቻ በልታችሁ አትሂዱ። ምግበ ሥጋን ብቻ በልታችሁ አትሂዱ። የወደቀን አንሱ፣ ድሃውንም እርዱ። እንዳትኮነኑም ሳታውቁ አትፍረዱ። እንዳትኮነኑ ሳታውቁ አትፍረዱ። ምንኛ ልዩ ነው ይሄ ሰርግ ቤት! ምንኛ ክቡር ነው ይሄ ሰርግ ቤት! የሰንበት ተማሪዎች በውስጡ አሉበት። ክቡራን እንግዶች በውስጡ አሉበት። የወንድም ዲያስፖራ የሴት ባለሀብት በውስጡ አሉበት ነው። በውስጡ አሉበት። እንደተከበሩ በውስጡ አሉበት። እንዲሁም አሉበት አክስትና አጎት በጥቅሉ እንዲሁም አሉበት አክስትና አጎት። ነፃነት ተነስታ ስትል አበባ ስትል ሙሽራዬ ማለት ነው። አረ ያ ነበር ማን ነው? ዳዊት ነው። ዳዊት ነው መሰለኝ። ዳዊት ተነስቶ ሲላት ሙሽራዬ፣ ነፃነትም ሌላ ጊዜ ስለምትል ችግር የለም። ነፃነት ተነስታ ስትል ሙሽራዬ፣ አንዷም ተቀብላ ስትል አበባዬ፣ ድንገት ተነሳብኝ ቅኔ ልቡናዬ ነው አለ። ድንገት ተነሳብኝ ቅኔ ልቡናዬ፣ በቅኔም መመሰጥ ሁኖብኝ ጠባዬ፣ በቅኔም መመሰጥ ሁኖብኝ ጠባዬ ነው። ምን ያለ ደስታ ነው! ምን ያለ ዕለት! ሙሽራው ቅዱስ ነው፣ እሷም ቅድስት ናት። ምን ያለ ደስታ ነው! ስማቸው ወደፊት ይኖራል ወይም ተጠርቶ ምን ያለ ደስታ ነው! ምን ያለ ዕለት! ሙሽራው ቅዱስ ነው፣ እሷም ቅድስት ናት። ዳዊት ወደፊት ታጥቅ ስሙ። ሙሽራው ቅዱስ ነው፣ እሷም ቅድስት ናት። እሷም ናት ቅድስት። ወንድሙም በአምላክ ነው፣ ሚዜውም ዳዊት ነው። ወንድሙም በአምላክ ነው፣ ሚዜውም ዳዊት። እልል በሉላቸው። ወንድሙም በአምላክ ነው፣ ሚዜውም ዳዊት ነው። ሚዜውም ዳዊት። ኧረ እልል በሉላቸው። እንደነገርኳችሁ ቅድም በስማም ብዬ በግጥም የርዕስ ደግሞም በቅኔየ ካፋችን አይጠፋም ሁልጊዜ ማን ይሁን ተስፋዬ ማለት ካፋችን አይጠፋም ምንጊዜም ሁልጊዜም ተስፋዬ ሁልጊዜም ተስፋዬ። ሙሽሪት ሙሽራው እየተባባሱ በአምላክ ቸርነት ለዚህ ቀን ደረሱ ብለናል። በአምላክ ቸርነት ለዚህ ቀን ደረሱ። ኢየሩስ ጀግና ናት ሳትጠጣ ሳትበላ። ኢየሩስ ጀግና ናት። ኧረ እልል በሉላት። ግጥሙን ቤት እንምጣው። እዚሁ እንደቆምሽ ቆይ ግጥሙን ቤት እንምጣው። ኧረ ተስፋዬ አንተ ነህ ተስፋዬ። ኢየሩስ ጀግና ናት ሳትበላ ሳትጠጣ። የእሷን አረፍተ ነገር አልጨረስነውም። ኢየሩስ ጀግና ናት ሳትበላ ሳትጠጣ። ገና ሳትበላ ሳትጠጣ ዳዊት ትደግማለች። ሳትጠጣ ሳትበላ ነው። ዳዊት ትደግማለች አድነኒ ብላ። ከመሞት መሰንበት ይሻለኛል ብላ ነው። ከመሞት መሰንበት ይሻለኛል ብላ ከመሞት መሰንበት ይሻለኛል ብላ። ሙሽራው ሚካኤል ቁልቢ ነገሰ ነው ከገብርኤል ጋር። ሙሽራው ሚካኤል ከገብርኤል ጋር ጎሮ ላይ ነገሰ። እቅርቡ ጎሮ ላይ ነገሰ። ጠላውን ተጠጣ፣ ዳቦም ተቆረሰ። ወይን እሸት እልል በይ ስለትሽ ደረሰ ነው። አዎ ወይን እሸት እልል በይ ስለትሽ ደረሰ። ደረሰም የሰው ስም የአባታችን ስም ነው። ሚካኤል ከበረ ከገብርኤል ጋር ጎሮ ላይ ነገሰ። ጠላውን ተጠጣ፣ ዳቦም ተቆረሰ። እልል በሉላቸው። ወይን እሸት እልል በይ ሙሽሪት እልል በይ ስለ
ዕለትሽ ደረሰ ነዋ። የሙሽሪት አጎት ዮሴፍ ነህ አሉ አሉ። የሙሽራው አጎት ነው ዮሴፍ ነህ አሉ። እሺ ዮሴፍ ነህ አሉ። የተመለከቱ ያዩ ሰዎች ሁሉ ጌታነህ 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 ይላሉ ነው። ጌታነህ 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 ይላሉ ማለት ነው። የሙሽሪት አጎት ዮሴፍ ነህ አሉ። ጌታነህ የተመለከቱ ያዩ ሰዎች ሁሉ ጌታነህ 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 ይላሉ። ደግሞም ቢቀርቡብህ ጠላቶች ሁሉ ሁሌም ደስ ይበልህ ተስፋዬ ቢችሉ በላቸዋል። ሁሌም ደስ ይበልህ ተስፋዬ ቢችሉ እስከ አባቱ ነው። ሁሌም ደስ ይበልህ ተስፋዬ ቢችሉ። ግጥሜን ልጨርስ አንድ የስሙኝና በቅዱስ ሚካኤል በስመ ገናና በቅዱስ ገብርኤል በአብሳሬ ዜና ካፋችሁ አይውጣ ክፉ ነገርና አረልን በሉላቸው። ጌታነህ ጌታነህ በላቸው። ጌታነህ ጌታነህ ካፋችሁ አይውጣ ክፉ ነገርና እንደነገረችን ነቢይት ሐናን በላት። እንደነገረችን ነቢይት ሐና በትንቢት መነጽር ሁሉን አይታ ገና በትንቢት መነጽር ሐናን አትመስል ያረለለውላት በትንቢት መነጽር ሁሉን አይታ ገና ሙሽሪት በዚህ ጋ ሙሽራው በዚህ ጋ እስቲ ሙሽሪት በዚህ ጋ ሙሽራው በዛ ጋ ይመስላሉ መልአክ ክንፉን የዘረጋ በላቸው። አዎ ይመስላሉ መልአክ ክንፉን የዘረጋ የቆሎ ተማሪ ሙሽራው በእውነት እንደ ብር ሀይከን ደግሞ እንደ ዳዊት እንደ ብር ሀይከን ደግሞ እንደ ዳዊት ሙሽሪትን አርጋ ሙሽሪትን መጽሐፍ ካንገት አርጋት ነው። ሙሽሪትን አርጋ ሙሽሪትን መጽሐፍ ካንገት አርጋት ደግሞ ሌሊት ሌሊት ሁሌም ግለጣት እንዳተኛ ነው። ደግሞ ሌሊት ሌሊት ሁሌም ግለጣት ፈጣሪህን አስብ በጾም በጸሎት ፈጣሪህን አስብ በጸሎት ሲነሳ ይወድግ ፈጣሪህን አስብ በጾም በጸሎት አረ መልአክ ነው የሚመስለው ቁመቱ ፈጣሪህን አስብ በጾም በጸሎት ማን ያዳምጠናል ማን ይሰማል ብለን ብናወራ ሚካኤል ተዳረ መልአክ አይደለም ወይ መልአክ ሆኖ አይደለ ፊት የተፈጠረ መልአክስ መልአክ ነው ቀድሞ የነበረ በሰው አምሳል እንጂ ዛሬ የከበረ ነው። መልአክስ መልአክ ነው ቀድሞ የነበረ በሰው አምሳል እንጂ ዛሬ የከበረ። ልጨርስ ነው። ካልተመቻችሁ አቆማለሁ። ንገሩ በጭብጨባ ግለጹልኝ። ጌታነህ አጎት ነው ዮሴፍም አጎት ነው። እስቲ ጌታነህ አጎት ነው ዮሴፍም አጎት ውብ ዓለምም ቀድማ ሁናለች አክስት በላት። ውብ ዓለምም ቀድማ ሁናለች አክስት ዳዊትም ወንድም ነው ሐናም እህት ናት። ለዚህ ደግ ትውልድ ደግ ለዚህ ደግ ትውልድ ለዚህ አላለም በሉላት ለዚህ ደግ ትውልድ ደግሞ ለዚህ ቤት ሞቅ ያለ ጭብጨባ ይገባል። በእውነት ነው ሞቅ ያለ ጭብጨባ። ውብ ዓለም መሰለ ውብ ዓለም ውብ ዓለም ውብ ዓለምም ቀድማ ሁናለች አክስት ለዚህ ደግ ትውልድ ይገባል ሞቅ ያለ ጭብጨባ ይገባል። በእውነት ኢየሩስን ተዋት እስቲ ንበል ኢየሩስን ተዋት ብልህ ልጅ ናት እሷ ጥሬ ብርን ዳዊት አትይዝም በኪሷ ነው። ኢየሩስን ተዋት ብልህ ልጅ ናት እሷ ብልህ ልጅ ናት እሷ ጥሬ ብርን ዳዊት አትይዝም በኪሷ እናትና አባቷ ሳይነግሩ ለእሷ ስለከፈቱላት አካውንት በራሷ ነው። ስለዚህ ትራንስፈር በቃ ስለዚህ ትራንስፈር ነው የምትጠቀመው ማለት ነው። ትራንስፈር ጥሬ ብርን ዳዊት አትይዝም በኪሷ ስለከፈቱላት አካውንት በራሷ መግደላዊትና ኢየሩስ ሁለቱ መግደላዊትና ኢየሩስ ሁለቱ
ገና ከቤታቸው በጠዋት ሲወጡ ሲመለከቷቸው ይመስላሉ ቁጡ፣ ሲመለከቷቸው ይመስላሉ ቁጡ ይመስላሉ ቁጡ። መርሃ ግብር መሪውን ስራቸውን አጡ ነው እንዴ? መርሃ ግብር መሪውን ቅጣቸውን አጡ ይሻላል። ቅጣቸውን አጡ። አንድ ጊዜ ሲወርዱ አንድ ጊዜ ሲወጡ እኛንም ይሉናል ቁሙ ተቀመጡ። እያስቸገሩን ነበር። እኛንም ይሉናል ቁሙ ተቀመጡ። ካሜራማኖቹም ወደኛ አፈጠጡ። እንደምታያቸው ካሜራማኖቹም ወደኛ አፈጠጡ። ዝም አንልም እኛስ ያመጡትን ያምጡ ነው። ዝም አንልም እኛስ ያመጡትን ያምጡ። እንግዲህ ሙሽራው ኧረ በድጋሚ ይሄማ በእውነት እንግዲህ ሙሽራው ሆድህ እንዳይባባ እንበለው እስኪ። እንግዲህ ሙሽራው ሆድህ እንዳይባባ ወደ ሞቀው ቤት ሲሳይ ስለገባ ነው። ወደ ሞቀው ቤት ሲሳይ ስለገባ በጣም እስካሁን አየት ዝም ብሏል። ሲጠብቀን ቆይቷል። እየታዘበን ነበር ማለት ነው። ኧረ እልል በሉላቸው። እንግዲህ ሙሽራው ሆድህ እንዳይባባ እንግዲህ ሙሽራው ሆድህ እንዳይባባ ወደ ሞቀው ቤት ሲሳይ ስለገባ የተመረጠች ናት ሙሽሪት ለባሏ ዳዊትን በሙሉ ይዛለች። በቃሏ ነው። ዳዊትን በሙሉ በአማርኛ ይዘዋለች። በአማርኛ ላይ ምንድን ነው? ዳዊትን በሙሉ ይዛለች በቃሏ። ሴቶች ተሰብስበው በታች በታይ ሲሉ ሴቶች ተሰብስበው በታች በታይ ሲሉ በታች በላይ ሲሉ የሴቶች አለቃ ትርሲት ትሆናሉ። እስካሁን አላላት የሴቶች አለቃ የሴቶች ወይዘሮ ትርሲት ትሆናሉ። ትርሲት ትሆናሉ። ስለምትረዳ ሁሉን እንዳመሉ ነው። ስለምትረዳ ሁሉን እንዳመሉ ለዚህ ስለምትረዳ ሁሉን እንዳመሉ። ስለዚህ ሁላችሁ እስኪ እልል በሉ ዝም ብላችሁ። ስለዚህ ሁላችሁ እስኪ እልል በሉ። ይርሳኝ ረስቼ ይዘንጋኝ ዘንግቼ ይርሳኝ ረስቼ ይዘንጋኝ ዘንግቼ የሀብተ ሥላሴ ከወንድሙ ጋር ሳልለው ቀረች ነው። የሀብተ ሥላሴ ይኸው በለው መጋቢ ስናይ መጋቢ ሐዲስ በእውነቱ ብንላቸው ካለባበሳቸው አንጻር እንላቸው ይሄ መድረክ በእነሱ ነው የጸናው። እነሱንም ድረናል ማለት ነው። ለዚህ ሁሉ ነገር እኔ ምን እላለሁ? ለዚህ ሁሉ ነገር እኔ ምን እላለሁ? ስላዳመጣችሁ አመሰግናለሁ። በጌታችን ፊት እንድታስብልን አንቺን አማለሽን አደራ ትላለን ወንጌልን ሙሽራዬ
ዝማሬው ይቀጥላል። አንድ ሰበር ፕሮግራም መሀል ላይ ገብቶ ነው የምርቃት ፕሮግራም አለን። ባለን እንደምን ዋላችሁ። ሙሽራና ሙሽሪትን እግዚአብሔር ትዳራቸውን የተባረከ ያርግ፣ በፍቅርና በልጅ የደመቀ ይሁንላቸው፣ ረጅም ዕድሜ ይስጣቸው። እነሱም ወልዶ አሳድጎ አስተምሮ እንደዚህ የሚድሩበት ዘመን ያርግላቸው። ይሄን ነው የሚመኘው። ፈጣሪ በጎደለው ይሙላ። አመሰግናለሁ። እንደምን ዋላችሁ። እንደምን ዋላችሁ። እግዚአብሔር የተመሰገነ ይሁን። እኔ አሁን ምርቃት እኔ ተገቢ ነው ብዬ አላምንም። በዚህ በካቴድራል ከጠዋት ከትላንትና ማታ ጀምሮ በጥሩ ሁኔታ ተመርቀዋል። በቂያቸው ነው። እኔ ትንሽ ጠብ አድርግ ስለተባልኩ ግን ጠብ ለማድረግ ሞክራለሁኝ። ውለዱ፣ ክበዱ፣ ሰላምና ፍቅር ይስጣችሁ። የሰው ወሬ አትስሙ፣ ራሳችሁን ወቁ። አዎ ትዳር ቀላል አይደለም። ስናየው ቀላል ይመስላል። ትዳር ቀላል አይደለም። ትዕግስት ይፈልጋል፣ መናበብ ይፈልጋል፣ መወያየት ይፈልጋል። ስለዚህ ይሄ ትልቅ ቤት ተመስርቷል። ፍሬ ያፈራል። ፍሬያችሁ የተባረከ እንዲሆን እናንተ ተባርካችኋል። በእውነት በዚህ ካቴድራል በጣም ተባርካችኋል።
አሁንም ትዳራችሁ ሰፊ ይሁን። ጤና ይስጣችሁ። አግኙ፣ አትጡ። አገራችንን ሰላም ያድርግልን። በተረፈ እኔ ባጎደልኩ እሱ ይሙላበት። Yeah.
ታየ በገሊላ ታየ በገሊላ የድንግል ምልጃ ታየ በገሊላ ወይን ቤተ ቃና የድንግል ምልጃ ታየ በገሊላ ታየ በገሊላ የድንግል ምልጃ ታየ በገሊላ ወይን ቤተ ቃና መራዊ መራት ተደሰቱ ዛሬ እግዚአብሔር ከበረ ይኸው በዝማሬ ካባን ደረባችሁ አክሊልም ደፋችሁ የእመቤቴ ምልጃ ጸሎት ደግፏችሁ ወይን 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 በዝማሬ ወይን 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 በዝማሬ እናመስግነው ጌታን ዛሬ እናመስግነው ጌታን ዛሬ ወይን በዝማሬ ወይን 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 በዝማሬ ወይን 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 በዝማሬ እናመስግነው ጌታን ዛሬ እናመስግነው ጌታን ዛሬ ወይን በዝማሬ ሀብት ገንዘባችን ምስጋናን እናድርግ ይባረካልና ዝማሬን የሚያውቅ ቅዱስ ነው ዘላለም ቅዱስ የሁሉ አስገኝ አምላክ ክርስቶስ ወይን 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 ዘበለስ ወይን 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 ዘበለስ ቃሉ ይለውጣል የኢየሱስ ቃሉ ይለውጣል የኢየሱስ ወይን ዘበለስ ወይን 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 ዘበለስ ወይን 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 ዘበለስ ቃሉ ይለውጣል የኢየሱስ ቃሉ ይለውጣል የኢየሱስ ወይን ዘበለስ በእጁ ዳስሶ በቃሉ ተናግሮ ቀና ቀና ያደርጋል ታሪክን ቀይሮ